ሰላም ጤና ይስጥልኝ የፕሮግራሜ ታዳሚዎች እንደምን አላችሁ? እንዴት ከረማችሁ? እንዴት ናችሁ? በዓል እንዴት ነበር? እኛ ጋር በዓል በጣም በጥሩ ነገሮች አልፏል። ቆንጆ አድርገን አሳልፈነዋል። ዛሬ ለፕሮግራሜ መዘጋጃ የሚሆን ሀሳብ እንኳን አልተዘጋጀውም እና ባለመዘጋጀቴ ይሄ ፕሮግራም እንዲያልፈኝ አልፈለግኩም። ስለዚህ ምንም አይነት ነገር ሳንዘጋጅ እንዴት አድርገን ፕሮግራም ማቅረብ እንችላለን የሚለውን ነገር ለማዘጋጀት ፈለግኩኝ ማለት ነው። እንደዚህ ፕሮግራም በማቅረብ ዙሪያ ላይ ከተለያዩ ጓደኞቼ ጋር ስንወያይ ወይም ደግሞ ዲስከስ ስናደርግ ነበረ ከዚህ በፊት ማለት ነው። የቅርብ ጓደኞቼ ጋር እንዴት አድርገን ጥሩ ፖድካስት ማቅረብ እንችላለን፣ እንዴት አድርገህ ጥሩ ፖድካስት ብታቀርብ የተሻለ አማራጭ ሊኖር ይችላል ወይም ደግሞ የተሻለ ኦዲየንስ ልታገኝ ትችላለህ የሚሉትን ጉዳዮች ከ2 እና ከ3 በላይ ጓደኞቼ ጋር ስንወያይ ቆይተናል እና የሚገርማችሁ ነገር በዛ ውይይቶቹ መካከል የፖድካስቱን አይዲያ ሳናገኝ እንዲሁ ዝም ብለን ተወያይተን ፕሮግራሙን ውይይታችንን የጨረስንባቸው ወይም ደግሞ የስልክ ልውውጣችንን የጨረስንባቸው ብዙ አይነት ወይም ደግሞ አጋጣሚዎች ነበሩ። ማይንዱ የተገናኘ ነው ወይም ደግሞ የተደዋወል ነው ስለ እኔ ስለማቀርበው በዚህ 1.7 ፖድካስት ሚዲያ ላይ ስለማቀርባቸው የፖድካስት አይዲያዎች ነው የተደዋወል ነው ማለት ነው። ግን ምን አይነት ፕሮግራም መምረጥ እንዳለብን፣ እንዴት አድርጌ ይህንን ፕሮግራም ማቅረብ እንዳለብኝ ሊያማክሩኝ ያሰቡት ሰዎች ደውለውልኝ ተወያይተን፣ ነገር ግን ምንም አይነት አይዲያ ላይ ወይም ደግሞ ምንም አይነት ተጨባጭ ሁኔታ ላይ ሳንደርስ የስልክ ውይይታችንን የጨረስንባቸው ብዙ አጋጣሚዎች አሉ እና ይሄ ነገሮች እንዴት ሊከሰቱ ቻሉ? ፖድካስትስ መቅረብ ያለበት ተዘጋጅቶ ነው ወይ? አንድ ሰው ተዘጋጅቶ ነው ወይ አንድ ፖድካስት ማቅረብ ያለበት? እንዴት ነው? አንዳንድ ፖድካስቶች ምንም አይነት ዝግጅት ሳይደረግባቸው መቅረብ መቻል የለባቸውም ወይ? ብዙ ጊዜ የተለያዩ ፖድካስቶች ፕሮግራማቸውን ሲያቀርቡና ሊያቀርቡ የሚችሉት ስለ አንድ ታዋቂ ሰው፣ ስለ አንድ በወቅቱ ሁኔታ ላይ ሊነጋገር ስለሚችልባቸው ሁኔታዎች ብዙ አይነት ፕሮግራሞች ይቀርባሉ። እንግዳ ይቀርባሉ፣ ፌመስ ስለሆነ ሰው፣ ወቅታዊ ስለሆነ ሰው ወይም ደግሞ በወቅቱ የፖለቲካ ዙሪያ ላይ ፕሮግራሞች ሊቀርቡ ይችላሉ ማለት ነው። ግን የኔ ፖድካስት ለየት እንዲያደርገው የፈለግኩት ነገር ምንም አይነት ዝግጅት ሳይደረግበት፣ ምንም አይነት ነገር ታዋቂ ወይም ደግሞ በጣም እውቅና ያለው ሰው ፕሮግራሙ ላይ ሳይቀርብ ወይም ደግሞ ስለዛ ሰው ሳናወራ እንዴት አድርገን ዝም ብለን ፖድካስት ማቅረብ እንችላለን? አውት ኦፍ ደ ብሉ ምንም አይነት ዝግጅት ሳይደረግበት እንዴት አድርገን ነው አንድ ሰው ሀሳቡን ያለምንም መቆራረጥ ወይም ደግሞ ያለምንም ነጥብ እንዲህ ፍሎው የሆነ ሀሳብ መናገር መቻል የሚቻለው ማለት ነው። አሁን ይህንን ፕሮግራም ሳቀርብላችሁና ይህንን ፕሮግራም ስቀርጽላችሁ ምንም አይነት ዝግጅት አላደረግኩም፣ ግን ሀሳቤን ያለምንም አይነት መንጠባጠብ ወይም ደግሞ እንዲሁ እንደ ወንዝ ውሃ እየፈሰሰ እንዲሄድ ማድረግ ይቻላል ወይ? እንደዚህ አይነት ፕራክቲሶች ካደረግን እንዴት አድርገን ነው ሀሳባችንን እንደ ወንዝ እንዲፈስ ልናደርግ የምንችለው የሚለውን ነገር በዚህ ፕሮግራም ላይ ለማቅረብ ፈልጌያለሁ ማለት ነው። እንደምትመለከቱት አልተዘጋጀውም፣ ምንም ነገር አላነበብኩም፣ ምንም ነገር አላልኩም። ግን ሀሳቤን ያለመቋረጥ እንደ ወንዝ እንዲፈስ ማድረግ እችላለሁ ወይ? እንደዚህ አድርገን ፕሮግራም ማቅረብ እንችላለን ወይ? አእምሯችን ውስጥ የሚመጡ የተለያዩ አይነት ሀሳቦች አሉ። እነዛ ሀሳቦች እንደ ወንዝ እየፈሰሱ እንዲሄዱ እኛም መንገዱን እየጠረግንላቸው እየወረዱ እንዲሄዱ ማድረግ እንችላለን ወይ? ይሄንንስ በማድረግ አቺቭ ልናደርጋቸው የምንችለው ጎል አለ ወይ? የሰው ልጅ ሀሳብ በጣም ብዙ ሀሳቦች በአእምሯችን ውስጥ ይመጣሉ። ግን አንደኛውን ሀሳብ መርጠን ከዛ ሀሳብ ውስጥ አንዱን ይዘን ያንን መንገድ እየጠረግንለት ምን ያህል ልናስኬደው እንችላለን? ይህንን ነው ዛሬ እንድንነጋገርበት የፈለግኩት ማለት ነው። አሁን የመረጥኩት ሀሳብን ያለ ዝግጅት እንዴት አድርገን ልናሳልጥ እንችላለን የሚል ሀሳብ ነው የመረጥኩት ማለት ነው ከብዙ ሀሳቦች መካከል እና ይህንንስ ስናሳልጠው ተመልካቾቼ ምንድን ነው በአይምሯቸው ውስጥ ይህንን ሀሳብ ሳቀርብ ሊሰማቸው የሚችለው ነገር ምንድን ነው? የሚታያችሁ በአይምሯቸው ውስጥ አሁን ይህንን ፕሮግራም ስታዳምጡ ምንድን ነው የተሰማችሁ ያለው ነገር የሚለውን ነገር ለማየት ሙከራ አድርጋለሁ ማለት ነው። የተለያየ ነገር በአይምሯችሁ ውስጥ ሊመጣ ይችላል። የተለያየ አይነት ነገሮች ልታስቡ ትችላላችሁ። እኔ በሱ ቦታ በሆን ምን አይነት ነገር ላቀርብ እችላለሁ ብላችሁ ልታስቡ ትችላላችሁ ማለት ነው። እና ይህንን ፕሮግራም በዚህ ሁኔታ ወይም ደግሞ በዚህ ዙሪያ ላይ ላስኬደው ወሰኛለሁ። ምክንያቱም ከ2 ከ3 ከ4 ጓደኞች ጋር ተወያይቼ ሀሳብ ሊሰጡኝ ስላልቻሉ ያለ ሀሳብ ፕሮግራም ማቅረብ ይቻላል። ያለ ሀሳብ አንድን ፖድካስት መምራት ይቻላል። ያለምንም ዝግጅት፣ ያለ ሀሳብ ማለት አይቻልም። ያለምንም ዝግጅት፣ ያለምንም ነጥብ አንድን ፕሮግራም ጀምሮ እንዴት አድርጎ ማሳረግ ይቻላል የሚል ይሆናል ማለት ነው። የኔ ፖድካስት ካሁን በኋላ ምንም አይነት ዝግጅት ሳልዘጋጅ፣ ምንም አይነት ነገር ሳላደርግ አንድን ነገር አንስቼ ስለዛ ነገር ምን ያህል ላስኬደው እችላለሁ የሚለውን ነገር
እየቀረስኩ አቀርብላችኋለሁ። ቸርን ሰንብት። ይህ የ1.7 ፖድካስት ነው። ያለ ዝግጅት ሀሳብን እንደ ወንዝ ማውረድ